ሰላም ወንዶች፣ በፍጹም ማድረግ የሌለብሽ ነገር የትኛውም ፍቅር ይያዝሽ፣ የትኛውም አይነት ወንድ ያሽ አታሳዩ ፍቅርሽን። አሁን ሁላችን እንዳየነው በሄለን ሳይኮሎጂ ማለት ነው። በጣም ታሳዝነኛለች። ከምሬ ነው የምላችሁ። ወዳታለሁ በጣም እኔ ሳይኮሎጂ ተምራለች ብዬ ብዙ ነገር ኤክስፔክት አደረግ ነበር ከሷ ግን አይ ኩድን ብሊቭት። በቀደም ወጥታ ይሱዬ እንደዚህ ለዛውም ላገባ ወንዶች እንኳን እንዲህ ተብለውና ሳይባሉም እዚህ ላይ ናቸው። ከሞን አታሳዩ፣ ደካማ ጎንሽን አታሳይ በጭራሽ። ከወደድሽው በልብሽ ያሽ። ጠወለኩብህ ይሱዬ፣ አረጀሁብህ ይሱዬ አይባልም። አላችሁ ብዙ ሴቶች እንደዚህ አይነት ችግር ያለባችሁ ነው። ስቶፕ። ከምሬ ነው የምላችሁ። እነሱ እንኳን እንዲህ ተብለውና ወንዶች ሳይባሉም ኩራታቸው ትንሽ ፍቅር ምልክት ሁለቴ እንኳን ከደወልሽለት አለቀልሽ ይዳን። ስለዚህ ፕሌይ ሃርድ ቱ ጌት። እጅ አትስጡ ቶሎ። እጅ የምትሰጥ ሴት አለቀላት። ከምሬ ነው የምላችሁ። ስለዚህ እጅ አትስጡ፣ ራሳችሁን አክብሩ፣ ራሳችሁ ላይ ስሩ። በቃ አንቺ ምን አይነት ውድ ሴት እንደሆንሽ ታውቂያለሽ አይደል? ውድ ሴት ሁኚ። ትደውልልሽ ታነሻለሽ። አንቺ ብዙም ጊዜ አትደውይ፣ ምክንያቱም ታቀብጨዋለሽ። ከምሬ ነው የምላችሁ፣ ታቀብጨዋለሽ። በቃ ሲፈልግሽ ራሱ ይደውል፣ ቴክስ ያደርግልሽ። ለምን አልደወልክም ብለሽ 10 ጊዜ መደወል አቁም። አይደረግም ሴቶች፣ አይደረግም። ቫልዩ ያላት ሴት ውድ ናት። በቃ ዳይመንድ ናት። ሺዝ ሃርድ ቱ ፋይንድ። ስለዚህ ወንድ ልጅ ሲዘጋሽ ዞር ነው እንጂ ጭራሽ አንዳንድ ሴቶች አሉ። በቃ ወርስ የእልህ ፍቅር አለ አይደለ? አሁን የሰውዬ አግብቷል አይደለ? ሚስቱ ሳትታዘብ ምን ትላለች? እሱ እኔ አምናታለሁ። ሄለን ሳይኮሎጂ ያለችውን ኮምፕሊትሊ አምናታለሁ። ዌር ዜር ኢዝ አ ስሞክ ዜር ኢዝ አ ፋየር ብለዋል። ትክክል እኮ ነው። ጭስ ባለበት ሁላ እሳት አለ። ያለ ምንም ነገር እች ሴትዮ ከመሬት ተነስታ ከኢሱ ጋር እንዲህ ያለኝ ብላ አላወራችም። ግን አንዳንዴ ተከድኖ ይብሰል ብለን መተው አለብን። ያለበለዚያ መጫወቻ ነው የምትሆኘው። አሁን ጌምም ይሁን አይሁን የሄለን እየተወራባት ነው። በቃ አንዴ ከአፍሽ ከወጣ የአፍ ወለምታ ይባል የለ አለቀ። እና ሴቶች የምናሳየውም ለወንዶች ባህሪ በጣም ተጠንቀቁ። አንዴ ካዩ ደካማ ጎናችንን ካወቁ በኋላ ዞር ብሎ ማያሽ። በተለይ የኛ ወንዶች ይሄ የታወቀ ነው። አይ ላቭ ዩ እንኳን ብለሹና ናፈከኝ የጠፋ ብለሹና እንዲሁም አልተቻሉ። ስለዚህ ወዶቼ ተጠንቀቁ ልላችሁ ነው። ራሳችሁን ውድ አድርጉ፣ ራሳችሁን አክብሩ፣ ራሳችሁን ታች አታድርጉ። አንቺ ዩ አር ቢዩቲፉል፣ ዩ አር ዳይመንድ፣ ዩ አር ኩዊን። እርካሽ ነገር አይደለሽም አይደለም እንዴ? ስለዚህ ክብርሽን ጠብቀሽ እሱ ይደውልልሽ፣ እሱ ይዞሽ ውጣ፣ እሱ ስፔንድ ያድርግብሽ ካለው ከሌለውም የለውም ነው። ግን ካለው አንቺ ሳትሆኚ እሱ ያውጣብሽ ብር። ዋሽዲዩ ገንዘብ የምታወጡም አላችሁ ሴቶች፣ ሰርታችሁ ግራችሁ ጥራችሁ የላባችሁን አውጥታችሁ ለወንድ የምትነግዱ አላችሁ። ዶንት ዱ ዛት። በሴት ልጅ አያምርም። በሴት ልጅ ቀብረር ኮራ ስትል ነው። እወዳችኋለሁ። ሰብስክራይብ አላረጋችሁ፣ ሰብስክራይብ ላይክ በማድረግ ተባበሩኝ፣ በትህትና ጠይቃችኋለሁ። ሮብና አርብ ቪዲዮ ለመስራት ሞክራለሁ። ብዙም አክቲቭ አይደለሁም ዩቲዩብ ላይ። አክቲቭ መሆን እፈልጋለሁ። የእናንተንም ሰፖርት እጠይቃለሁ። እወዳችኋለሁ። ሀበ ጉዳይ ቻው።